ይሰራል አይሰራም ለምለው ተበላሽቷል አልተበላሽም ለምለው እንግዲህ በአፋችን ነፍተን እናያለን። እንግዲህ በአፋችን ንፍት አድርገን ስናይ ንፋስ በዚህ በኩል ካወጣ ተበላሽቷል ማለት ነው። ካላወጣ አልተበላሸም። የኛ በጣም ንፋስ ያወጣል። በጣም ንፋስ ያወጣል። ይሄው ምንድነው ለመኪና ትልቅ ችግር ያመጣል። የኦሪጂናሏች ናት እቺ ኦሪጂናሏን። አሁን ደግሞ ሊያሳያችሁ እቺ ኦሪጂናሏን እስቲ በዙ በኩል ነፍተን እናይ። እንደዚህ ንፋስ ያወጣል አይወጣም? አያወጣም። በቃ እቺ ንጹህ ናት ማለት ነው። የኛው ምን ሆኗል? ተበላሽቷል። ሞተሩ እንዳያቃጥላችሁ ጥንቃቄ አድርጉ ከጋለ ማለት ነው። እቺ በፒንሳ ነገር ትይዛላችሁ። መውጣት አሁን በእጅ ብንሲባት አትወጣም። በእጅ እንደዚህ ብናርጋት አትወጣም። እሺ ብላ አትወጣም። ሳለን በፒንሳ ቀስ አድርገን እናነቃንቃታለን። ወደ ላይ ቀስ አድርጋችሁ እጃችሁን እንደዛ ያያችሁ በራሱ ጊዜ እየወጣ ነው። በፒንሳ ቀስ አድርጋችሁ ወደ ላይ ታረጋላችሁ እንዳይቆረጥም። በዘዴ ቀስ አድርጋችሁ በፒንሳ በደም ሳትይዙ ማለት ነው። በቃ አሁን ወጣለች። አሁን ከወጣች በእጃችን እናወጣታለን። ከዚህ በኋላ ከዚህ በእጅ ካወጣን መጀመሪያ ይሄን እንነቅላለን ማለት ነው። ይሄችን እንነቅላታለን። ሳብ አድርገን እናወጣታለን። ግን ለመንቀል ምን ታደርጋላችሁ? እቺን ወደ ላይ ሳብ ታደርጉና እንደዚህ ትነቅላላችሁ። ቀጥሎ ደግሞ እቺ አረንጓዴን ወደ ታች ነው የምጭኑት። አረንጓዴን ወደ ታች ነው የምጭኑት። አረንጓዴውን ወደ ታች ጫን ታርጋችሁ ትይዙ ልክ ራሱ ይለቃል ማለት ነው። እቺ አረንጓዴን ጫን ታደርጋላችሁ ወደ ውስጥ በእጅ በጣታችሁ እዚህ ጋር ጫን ታርጉ ይፈታል። ያውን ኦሪጂናሉ የኛው ሜድን ጀርመን ነው ምለው። እንግዲህ ቁጥሩ ከታች አለ። እቺ ይሰራል አይሰራም ለምለው ተበላሽቷል አልተበላሽም ለምለው እንግዲህ በአፋችን ነፍተን እናያለን። እንግዲህ በአፋችን ንፍት አድርገን ስናይ ንፋስ በዚህ በኩል ካወጣ ተበላሽቷል ማለት ነው። ካላወጣ አልተበላሸም ወይም ያቆራርጣል ማለት ነው። ስለዚህ ለጊዜው ለመኪናም ደህንነት ያው ራሳችን ስለሆነ ብንቀይር የተሻለ ነው። ስናያለን በሚገርም ሁኔታ የኛ በጣም ንፋስ ያወጣል። በጣም ንፋስ ያወጣል። ይሄው ምንድነው ለመኪና ትልቅ ችግር ያመጣል። የንፋስ ለመኪናው ማለት ነው። ንፋስ ከመጠን በላይ ይሰጣል። ሁለተኛ ደግሞ የነዳጅ አጠቃቀምን ያበላሻል። ከዛ ደግሞ ምንድነው የሚያርገው? የኢንጂንን ያዛባባቸዋል። ስለዚህ እቺ አሁን ምን ነው ተበላሽታለች። ቀጥታ አሁን ደግሞ ንጹህ አሁን አዲስ የተገዘችውን ይሄ ኦሪጂናሏን እናየው። ኦሪጂናሏች ናት እቺ ኦሪጂናሏን። አሁን ደግሞ ሊያሳያችሁ እቺ ኦሪጂናሏን እስቲ በዙ በኩል ነፍተን እናይ። እንደዚህ ንፋስ ያወጣል አይወጣም? አያወጣም። በቃ እቺ ንጹህ ናት ማለት ነው። የኛው ምን ሆኗል? ተበላሽቷል ማለት ነው። አሁን ስለዚህ እቺን እንቀይራታለን። አሁን PCV ቦልፉ ትክክለኛ አይደለም ማለት ነው። በዚህ ስትነፉ በዚህ በኩል ነው የሚነፋ። በአፋችሁ አየር በዚህ በኩል መውጣት የለበትም። በዚህም ብትነፉ በየትም ብትነፉ ንፋስ መውጣት የለበትም። አይወጣምስ። በዚህም ብትነፉ አይወጣም። ኦሪጂናል ወይም ያልተበላሸ ማለት ነው። አሁን ስለዚህ እቺን እንቀይራታለን። አሁን መጀመሪያ ምን እናደርጋለን? እቺኛው ላስቲክ ወደ ቦታ እንከታታለን። ቀስ አድርገን ላስቲኳን እንከታታለን። ዙን ወደዚህ በሚገባው ስትሬት ነው ማድረግ ያለባችሁ። ስታስገቡ እቺን ወደዚህኛው በሚገባበት ስትሬት ታረጋላችሁ ማለት ነው። ይሄን አሁን አዘጋጅቻለሁ። ስትሬቱን ጠብቄ ያስገባለሁ። ምን እናደርጋለን? እዚህኛው ላይ እንከታለን። እዚሁ ላይ እንከታለን። ምን እናደርጋለን? እዛ ውስጥ ስለማይገባ እቺኛው ላስቲክ እናወጣለን ከውስጡ። ይሄን ላስቲክ እናወጣለን ከውስጡ ማለት ነው። እዛ ውስጥ ስለማይገባ እሺ ብሎ አይገባንም።
ያችን ውስጥ ያለችውን ላስቲክ እናወጣለን። ከተቀየረ በኋላ ያለው ለውጥ ይሄ ነው። ያው ቀይረናል። እዚህ ጋር ያለችው እንግዲህ ፋሚሊ ቲቪ ዩኬ ፎሎ አድርጉ፣ ሼር አድርጉ። እነዚህ ጥቃቅን ነገሮችን በራሳችሁ ወጪ ሳይኖር በራሳችሁ እየገዛችሁ እንድትቀይሩ የምናሳይ ነው። ጥቃቅን ነገሮችን እናሳያቸዋለን። ፋሚሊ ቲቪ ዩኬ በጣም ለእናንተ ከጎናችሁ እንሆናለን። የምናውቃትን ጥቂቷን እውቀት ደግሞ ለእናንተ ሼር እናደርጋለን፣ እናካፍላለን። ፋሚሊ ቲቪ ዩኬ ሼር፣ ሰብስክራይብ አድርጉ፣ ኮመንት አድርጉ። ለሌሎቹ አስተያየታችሁን ደግሞ እዛ ኮመንት ላይ አስቀምጡልኝ። ተባረኩ። የመኪና አስቀድመው የነበረውና አሁን የነበሩ ሁኔታዎችን በዝርዝር በጽሁፍ ከታች በዲስክሪፕሽን ላይ አስቀምጫለሁ። ገብታችሁ እዩት። በዝርዝር አስቀምጫለሁና መልካም ጊዜ ይሁንላችሁ። ተባረኩ።